አሁን ዜጎች ያልሞቱት ያድናል ብዬ አሳባለኝ። አሁን የሚሰማው ይሄንን ችግር ረጅም ታሪክ አለ ቢሆንም እንኳን ኑዌርና አኝዋክ አልተጋጨም። አሁን የሚያፋጨው የሆነ ጽንፈኛ ሽብር ቡድን አለ በዛ ውስጥ በጋምቤላ አለ ተደብቆ ህዝብ ዋሻ አርጎ ውጭም ቢኖርም አለ። ብቻ ኑዌርና አኝዋክ ለረጅም ጊዜ ተጋብቶ ተፋቃቆሩ ተደጋግፎ እንደማንኛውም ኢትዮጵያውያን ብሔረሰቦች ኖረዋል። በተወሰነ ደረጃ ግጭትን ቢፈጠር የሚያታረቀው በራሳችሁ አካባቢ ያለው አስተዳደር ነው። እንደዚህ ነው የምናውቀው። የችግር ተግባራት ግን በዛ አይሳተፉም። ምን ማለት ነው? ልጅ አይገደልም፣ ሴትም አይገደልም። አሁን ይሄ የምታየው በእኔ ማቅ የወንድ ምልክት ነው፣ በኑዌር ባህል ማለት ነው። እንደዚህ አይነት ምልክት የሌለውን ትልቅ ቢሆን እንኳን አይገለም፣ ገና በሴትም በልጅም ይመደባል ብሎ ነው። አሁን ከመጋቢት ወር 2015 ጀምሮ እስከ ዛሬ ድረስ አሁን የተደረገው ተግባራት እጅግ በእውነት የጽንፈኛ የሽብር ቡድን ነው። እንደዚህ አይነት ሰዎች ለምንድን ነው እርምጃ የማይወሰድባቸው? ከብልጽግና ጋር አብሮ እንሰራለን የሚባል መመሪያ ወርደዋል። መቼም ተወዳድረን እናንተ አሸንፋችኋል፣ መንግስት ለመወቃቀር መብታችሁ ነው። ማንም ጥያቄም መቀረብም በሕገ መንግስት አግባብ አይኖርም። አይ ሀገር የጋራ እስከሆነ ድረስ ያንዳንድ ተፎካካሪ ፓርቲዎች ስጡ ተባለ። እዛ ጋምቤላ ሲሄድ በተሰጣችሁ ትዕዛዝ መሰረት አልሆነም። አንዱ ይደገፋል አንድ ፓርቲው፣ አንዱ ግን እንትን ይላል። ችግር አለ ጋምቤላ። እሱ ቢያዩት